Welcome to my channel. ሰላም እንዴት ናችሁ? እኔ ስሜ ትዝታ ሐዋዝ እባላለሁ። በኤስፔሲስ ኢንትሮዳክሽን ዙሪያ አንዳንድ ነገር ለማለት ሞክራለሁ። ኤስፔሲስ ሶፍትዌር በ1968 በአንድ ግለሰብ ተመርቶ እስከ 2009 በፈረንጅ ማለት ነው እስከዛ ሰዓት ድረስ አገልግሎት እየሰጠ የቆየ ሶፍትዌር ነው። ኤስፔሲስ statistical package for social science በሚል ይተነተናል ማለት ነው። ከዛ ከ2009 አይቢኤም ድርጅት ከተገዛ በኋላ ግን ይሄ ስሙ ቀርቶ ኤስፔሲስ አይቢኤም ኤስፔሲስ ስታቲስቲክስ በሚል ይጠራል ማለት ነው። በዚህ በኤስፔሲስ ሶፍትዌር ዙሪያ በመልካም ጎኑ የሚነሱና እንዲሁም ደግሞ በተቃራኒው በመጥፎ ጎን የሚነሱ አስተያየቶች አሉ። ከነዚህ መካከል በጥሩ ጎን የሚነሳው አስተያየት በጣም ቀላል መሆኑና ዩዘር ፍሬንድሊ መሆኑ ነው። በጣም ቀላል መሆኑ ዩዘር ፍሬንድሊ መሆኑ እንዲሁ በጣም በታዋቂነት አገልግሎት እንዲሰጥ እንዲሁም ተመራጭ እንዲሆን አድርጎታል የሚል ግሩፕ አለ። እንዲሁ ደግሞ በተቃራኒው በጣም ቀላል መሆኑ የስታቲስቲክስ እውቀት ሳይኖረው ማንኛውም ሰው የአናሊሲስን ስራ መስራት የሚያስችል በመሆኑ ምክንያት ሰው ያለ እውቀት የአናሊሲስን ስራ ሰርቶ መጨረስ የሚያስችል ነው በሚል እንዲሁ በመጥፎ ጎን የሚያነሱት አሉ። የኤስፔሲስ ሶፍትዌር የተጫነበት ኮምፒውተር ላይ እንዴት ከፍታለን እንዲሁ ዳታዎችን እንዴት እናስገባለን በምን ሁኔታ የሚለውን እናያለን ማለት ነው። የኤስፔሲስ ሶፍትዌር አጫጫንን ከዚህ በፊት የሰራሁት ቪዲዮ አለ። የምትፈልጉት ካላችሁ ዲስክሪፕሽን ላይ አስቀምጣለሁ። ኮምፒውተር ላይ ከስታርት ሜኑ ላይ ልከፍት እችላለሁ ወይም ደግሞ ከዲስክቶፕ ሾርትከት ካለኝ እንዲሁ ከዲስክቶፕ ሾርትከትን ደብል ክሊክ አድርጌ መክፈት እችላለሁ። ስለዚህ ስታርት ሜኑ ላይ ገባና ኤስፒኤስኤስ ብዬ እጽፋለሁ። ኤስፔሲስ አይቢኤም ስታቲስቲክስ አይቢኤም ኤስፔሲስ ስታቲስቲክስ 24 ብሎ አመጣልኝ። 24 የሚለው 24 ቨርዥኑ 24 ነው ማለት ነው። የጫንኩት ኮምፒውተር ላይ የጫንኩት የኤስፔሲስ ሶፍትዌር 24 ነው ማለት ነው። እስከሚከፍት የተወሰነ ጊዜ እጠብቀዋለሁ። በኢንተርፌሱ ላይ እንዲሁም ዳታን እንዴት በቀላሉ ወደ ኤስፔሲስ እናስገባለን የሚለውን በዛሬው ፕሮግራም እናያለን ማለት ነው። ከዛ በኋላም ትንተናውን እንዴት እንሰራለን የሚሉ ቪዲዮዎች ደግሞ በቀጣይ ሰርቼ አቀርባለሁ ማለት ነው። አሁን ተከፍቷል። እንደምታዩት ከፊት ለፊት አንድ ትንሽ ቦክስ እና ከኋላ ደግሞ ትልቅ ስፕሬድሺት አለ። ከፊት ለፊት ያለው ቦክስ የሚያሳየን የመጀመሪያው ሁልጊዜ ይከፈታል። በዚህ ሳይድ ያለችው ባር ላይ የሚታየን ምንድነው? ከዚህ በፊት በኤስፔሲስ ሶፍትዌር ሰርተን ያስቀመጥነው ዳታ ካለ በዚህ ባር ላይ ይመጣል ማለት ነው። መርጠን ኦፕን ማለት እንችላለን ማለት ነው። አዲስ ለመስራት ከሆነ ደግሞ እንዲሁ ኒው ዳታ ሺት የሚላለ ወይንም ይሄን ክሎዝ አድርገን ኦልሬዲ የተከፈተ ስላለ ይሄንን መጠቀም እንችላለን ማለት ነው። እንደምታዩት ኢንተርፌሱ ይሄንን ይመስላል። የመጀመሪያው ዳታ ቪው አለው። ሁለት ፓርቶች አሉት። ቫሪያብል ቪው አለው፣ ዳታ ቪው አለው። ዳታ ቪው ላይ ዳታችን የምናስገባበት ሺት ሲሆን እንደምታዩት እያንዳንዱ ሴል የራሱ የሆነ ሴሎች አሉት። ልክ እንደ ኤክሴል ኮለምን እና ሮውስ አሉት ማለት ነው። እሱም ተራ በተራ የምናያቸው ይሆናል። ቫሪያብል ቪው ላይ ምንድነው የምናደርገው? ለእያንዳንዱ ቫሪያብላችን ላለን ቫሪያብል ስም የምንሰጥበት ይሆናል ማለት ነው። ስም የምንሰጥበት ወይም ታይፑን የምንወስንበት ዌይቱ ምን ያህል ይሆናል፣ ዴሲማል አለው የለውም የሚለውን፣ ሌቭሉንስ ምንድነው የምናደርገው፣ ቫልዩስ ምንድነው የምናደርገው የሚለውን የምንወስንበትና የምናስተካክልበት ይሆናል ማለት ነው። ዳታ ቪው ላይ ደግሞ ዳታችንን የምናስገባበት ነው ማለት ነው የሚሆነው። በመጀመሪያ መናገር የሚፈልገው ነገር አንድ ሰው ዳታውን ወደ ኤስፔሲስ ከማስገባቱ በፊት ራሱ ቢጠቀማቸው የሚላቸው ስቴፖች አሉ። መጀመሪያ የተሰበሰበውን የሪሰርች መጠይቅ መጀመሪያ ማጥራት ይጠበቃል ማለት ነው። መጀመሪያ የተሟላውን መምረጥ እንዳለብን ግልጽ ነው። ስለዚህ የተሟላውን መርጠን ከጨረስን በኋላ ነው ዳታችንን ወደ ኤስፔሲስ ሶፍትዌር የምናስገባው ማለት ነው። ለምሳሌ እዚህ ጋር ዝም ብዬ ቁጥሮችን ማስገባት ልጀምር። ተወሰኑ ቁጥሮችን አስገባው። ከላይ ቫሪያብል VAR 0001 ብሎ ባይ ዲፎልት ራሱ ለቫሪያብል ላይ ስም ሰጥቶልኛል ማለት ነው። እንዲሁ አሁንም ሌላ ዳታ ላስገባ።
በኋላ የምናስተካክላቸው ይሆናል እነዚህ ዳታዎች። ዳታዎችን አስገባሁኝ። SPSS ባይ ዲፎልት ራሱ ምን ሰጥቶልኛል? ቫሪያብል ኔም ሰጥቶልኛል ማለት ነው። እዚህ ጋር እያንዳንዱ ቫሪያብል የራሱ የሆነ ፕሮፐርቲስ ይኖሩታል። ይሄንን ደግሞ የምናስተካክለው የት ነው? ቫሪያብል ቪው ላይ ነው ማለት ነው። ቫሪያብል ቪው ላይ ስንመጣ በዚህ መልክ ቫሪያብል 1 የመጀመሪያው ቫሪያብል ላይ ኑመሪክ ነው። ዊድዙ እንዲሁ 8 ነው። ዴሲማሉ 2 ነው ይላል። ቫሪያብል ቫልዩስ የለውም፣ ሚሲንግ የለውም፣ ኮለመን የለውም። እነዚህን እንዴት አድርጌ አስተካክላለሁ፣ ለራሴ ቫሪያብሎች እንዴት ስም እሰጣለሁ የሚለውን እናያለን ማለት ነው። እዚህ ጋር ማወቅ ያለብን ነገር ኔም ላይ የቫሪያብል ኔሞችን ስናስቀምጥ አንደኛ ነገር ዩኒክ መሆን አለበት። ለእያንዳንዱ ቫሪያብላችን ዩኒክ የሆነ ኔም መስጠት አለብን ማለት ነው። ይሄንን ኔም ስናስገባ የመጀመሪያው ምንድነው? በቁጥር መጀመር አይችልም፣ ወይም እዚህ ቫሪያብል ኔም የምንጽፍበት ላይ ስፔስን መጠቀም አንችልም። በቁጥር መጀመር አንችልም። ስፔሻል ካራክተሮችን መጠቀም አንችልም። ለምሳሌ እንደ አት እንደ ሃሽ የመሳሰሉ ማለት ነው። ስፔስን መጠቀም አንችልም። በስፔስ ምትክ ግን አንደርስኮር መጠቀም እንችላለን ማለት ነው። ለምሳሌ የመጀመሪያውን አይዲ ልበል። አይዲ ብዬ ኔም ሰጠሁት። አሁን አይዲ ብዬ ነምበር ማለት ቢያስፈልገኝ ስፔስ አድርጌ ኤንኦ ብለው እንደዚህ ኤረር መልእክት ያመጣል ማለት ነው። ምክንያቱም ትክክል ያልሆነ ካራክተር አስገብተሻል ተጠቅመሻል ነው የሚለኝ። ስለዚህ ምንድነው መጠቀም ያለብኝ? አይዲ ብዬ አንደርስኮር አድርጌ ነው ብለው አሁን ይቀበለኛል ማለት ነው። ስፔስ አይቀበልም፣ ስፔሻል ካራክተሮችን አይቀበልም። እንዲሁ ደግሞ በቁጥር መጀመርም አይቻልም። ለእያንዳንዱ ቫልዩ ዩኒክ የሆነ አይዲ መስጠት፣ ልክ እንደ አይዲ ዩኒክ የሆነ ኔም መስጠት ይኖርብናል ማለት ነው። በመቀጠል ምን ልል እችላለሁ? ጀንደር ለበልና በኋላ ዳታዎችን አስተካክላለሁ። አሁንም እንዲሁ ሌጋል ካራክተር ተጠቅመሻል ነው የሚለኝ። ጀንደር ከዛ ኤጅ ታይፑ ኑመሪክ ይላል። እዚህ 3 ነጥብ ያለበት ላይ ኑመሪክን ክሊክ ስናደርግ 3 ነጥብ ይመጣል። 3 ነጥብ ያለበት ላይ ክሊክ ስናደርግ እነዚህ ይሄ ቦክስ ይከፈታል። ምንድነው የሚለው? ዊድዙ 8 ነው ማለት እስከ 8 ካራክተር ማስገባት የሚችል ቦታ አለው ማለት ነው። የአይዲ ቫሪያብል ብቻ 8 ካራክተር ማስገባት የሚችል ቦታ አለው ማለት ነው። ዴሲማሉ 2 ይላል። ዴሲማል ነምበር ሙሉ ቁጥር ሳይሆን ዴሲማል ነምበሮችን የምንጠቀም ከሆነ እንዲሁ 2 ነጥብ በኋላ 2 ዴሲማሎችን እንዲያመጣልን ነው ማለት ነው። እንደ ዳታችን አይነት ዴት የምንጠቀም ከሆነ ዴት መምረጥ እንችላለን፣ ኦር ከረንሲ መምረጥ እንችላለን ማለት ነው። በአብዛኛው ግን ኑሜሪክ ነው የሚመረጠው ማለት ነው። SPSS ላይ ኑሜሪክ ነው የሚመረጠው ማለት ነው። እንዳለን ዳታ የሚወሰን ቢሆን ዴሲማሎቹን ዴሲማል ማያስፈልገን ከሆነ መቀነስ፣ ከነጥብ በኋላ 3 ቁጥር 4 ቁጥሮችን እንዲያስገባልን እንፈልግ ከሆነ እንዲሁ መጠቀም እንችላለን ማለት ነው። ሌላ SPSS ላይ ያለ ፊቸር ማሳያችሁ ምንድነው? ኮፒ ፔስትን ማድረግ የሚያስችል መሆኑ ማለት ነው። ዴሲማሉን 1 0 አድርጎ ከዛ በኋላ ያለው ተመሳሳይ ስለሆነ ኮፒ አድርጌ ፔስት አደረኩ ማለት ነው። ስለዚህ ሌብል የሚለው ላይ እያንዳንዱ ቫሪያብል ላይ የሰጠነው ኔም ማብራሪያ የሚፈልግ ከሆነ ለምሳሌ አይዲ ያው አይዲ ነው፣ ጀንደር ነው፣ ሃይት ኤንድ ዌይት የሚለው ለምሳሌ እሺ እንደምታዩት ሌብል ላይ እነዚህን ዲስክሪፕሽኖች አስገብቻለሁ። ሃይት ፎር ስቱደንት እና ዌይት ፎር ስቱደንት ብዬ ሌላ የተለየ እንትን ቢኖረን ለምሳሌ የምንሰበስበው ዳታ ላይ ወይንም ያሉን ጥያቄዎች ላይ ኔም ከሰጠን በኋላ በደንብ ግልጽ ሆኖ በትንተናም ጊዜ ቴብሎች ላይ የሚወጣው ሌብል ላይ ያለው ስለሆነ ስለዚህ ሌብል ላይ በደንብ ዲስክራይብ ማድረግ እንችላለን። በሚገባ ለማንኛውም ሰው ለኛ ብቻ ሳይሆን ለሌሎች ሰዎች መረዳት በሚያስችል ሁኔታ እንደዚህ ሌብል ላይ መጠቀም የምንፈልገው ነገር እናስገባለን ማለት ነው። ቫልዩም በኋላ እናየዋለን። እዚህ ጋር ሜዠርመንት የሚላል ሜዠሩ 3 ስኬሎች አሉ። በSPSS ላይ 3 ስኬሎች አሉ። አንደኛው 3 አይነት ሜዠርመንቶች አሉ። አንደኛው ስኬል ነው፣ ሁለተኛው ኦርዲናል ነው፣ ሶስተኛው ኖሚናል። ስኬል የምንጠቀመው ቁጥር ለሆነ ነገር ነው። ኖሚናል የምንጠቀመው
ኔም ለሆነ ነገር ነው ኔም ለምሳሌ የማይወዳደሩ ማለት ነው ኔም ለሆነ ነገር ለምሳሌ ናሽናሊቲ ሊሆን ይችላል ጾታ ሊሆን ይችላል የማይወዳደሩ ነገሮች ከሆኑ ወይንም ኔም ከሆነ ስም ከሆነ ኖሚናል እንጠቀማለን ማለት ነው ብዙ ጊዜ አይዲ ኔም ለመስጠት የምንጠቀምበት አለ ስኬል ልንል እንችላለን ኖሚናል እንችላለን ምክንያቱም አይዲው እንደ ኔም እንደ መጠሪያ ስለሆነ የምንጠቀምበት ማለት ነው ጀንደር ደግሞ የማይወዳደር ነገር ስለሆነ ኦርደር እናደርገው እናስይዘው የማንችለው ነገር ነው ስለዚህ ጀንደርም ሴት እና ወንድ ኔም ነው ማለት ነው ስለዚህ እሱ እናደርጋለን ኤጅ ግን ያው የበላይና የበታች ስላለ እንደዛ እናደርግ እንችላለን ከዛ በኋላ ያለው እዚች ጋር አላይን መተላለች አላይነቱ በየትኛው ሳይድ ነው የሚሆንልን ጽሁፉ በራይት ሳይድ ነው ወይስ በሌፍት ሳይድ ነው ሴንተር ያዝ የሚለው የምንወስንበት ነው እኔ በራይት ሳይድ ይሁንልኝ እዚህ ጋር ኮለመን የምትለው ለምሳሌ እዚህ ጋር ኮለመን ሳይዝ የምንወስንበት ነው 25 ልበለው የአይዲ ኮለመን 25 ይሁን ስፋቱ 25 ይሁን በየ ሳስገባ በዚህ በዳታ ቪው በኩል ሲሄድ እንደዚህ የ25 ያህል ሳይዝ አርጎልኛል ማለት ነው እንደዚህ እንደ ኤክሴል በእጃችን መሳብ እንችላለን ማለት ነው እዚህ ጋር ያለው በቦታው ተመልሶ ተጠብቆኛል ማለት ነው ኮለመኑ ስለዚህ ሚሲንግ ቫልዩ ላይ እንሂድ ሚሲንግ ቫልዩ ዳታ ስናስገባ ለምሳሌ በጣም ብዙ በርካታ ዳታዎች ይኖሩናል እነዛን በርካታ ዳታዎች ወደ SPSS ስናስገባ ልንዘለው የምንችለው ቁጥር ይኖራል ስለዚህ ልንዘለው የምንችለው ቁጥር የሆነ ቫልዩ እንዲሰጥልን ከፈለግን ለምሳሌ 9 ልንል እንችላለን ኖ ሚሲንግ ቫልዩ ከሆነ ያው ባዶ ነው የሚያደርግልን ማለት ነው የዘለልነው የሆነ ቁጥር ይሰጥልኝ ብዬ ካሰብኩ ለምሳሌ እንደዚህ እያለ ይስጥልኝ ብዬ ካሰብኩ እንዲሁ 9 ብዬ አስገባለሁ ኦኬለዋለሁ ከዛ በኋላ ለምዘለው ቫልዩ ይሄን ቁጥር SPSS ላይ ያስገባኛል ማለት ነው ይሄን ቁጥር ባገኘው ጊዜ ያው የሚሰራው ዳታ እንዳለ ተረድቼ እኔ ማስተካከል እችላለሁ ማለት ነው እንዴ ሆነ እንዲሁ ከፍቶ ነው ይታየናል ማለት ነው ወይንም አናሊሲሱን በመንሰራ ጊዜ ይሄን ያህል ሚሲንግ ቫልዩ እዚህ ኮለመን ላይ ሮ ላይ አለ ብሎ ስለሚያወጣ ለዛ ተመልሼ መጥቼ እንዲሁ ኤዲት ማድረግ እችላለሁ ማለት ነው በስተመጨረሻ ቫልዩ ጋር ቫልዩ እንዴት እናስገባለን የሚለው እና ቫልዩ እናስገባው ላለን ቫሪያብል ቫልዩ እንዲኖረው ነው ለምሳሌ ጀንደር አለ ጀንደር ለምሳሌ ስንት አይነት ጀንደር አለ ሁለት አይነት አለ ሜል እና ፊሜል አለ ይሄ ሜል እና ፊሜል እንዴት ነው የሚያስገባልኝ እዚች ቫልዩ የምትለው ዋጋ ክሊክ ሳደርጋት እዚህ ጋር 3 ነጥብ ትኖራለች እሷን ክሊክ አደርጋታለሁ የመጀመሪያው ቫልዩ ምን ይሆንልኝ አንድ ይሆንልኝ እዚህ ጋር ያለው ቁጥር ምንም አይነት እንትን አያመጣም ሴት አንድ ስለሆነች ከወንድ በላይ ነው ወይ ወንድ አንድ ስለሆነ ከሴት በላይ ነው የሚል ተርጓሚ አይኖርም ግን እናንተ ለምትፈልጉት ቫልዩ የምትፈልጉትን ቁጥር ሰጣችሁ በኋላ ስትተነትኑ በዛው ልክ ይሆናል ማለት ነው ወይም ዳታውን ወደ ውስጥ ታስገቡ ለምሳሌ እዚህ ጋር ሜል ብለው አንድ ካስገባችሁ ለሜል ይሆናል ማለት ነው ሁለት ካስገባችሁ ደግሞ ለፊሜል ይሆናል ማለት ነው ኦኬ አድላለሁ አንድ ላለው ቫልዩ ከዛ ሜል ላለው ከዛ አድላለሁ ከዛ ፊሜል ለፊሜል ደግሞ ሁለት ቫልዩ ሰጥና ሌቭሉ ላይ ምን ልለዋለሁ ፊሜል ልለዋለሁ ማለት ነው ጨረስኩ ያው በዚህ መልክ ቫልዩ ሰጥተልኝ ማለት ነው ኤጅን ላስገባ ኤጅ ለምሳሌ አንድ ብዬ ለአንድ ቫልዩ ኤጃቸው ከ20 እስከ 26 ያሉ ግሩፕ ኦፍ ፒፕል አንድ ቫልዩ ይኖራቸው ቢያሰብ ሁለተኛው ላይ ደግሞ እንዲሁ ከ27 እስከ 32 ያሉት እንዲሁ ደግሞ ሌላ ሁለት የሆነ ቫልዩ ሰጥቷቸው ሶስት ደግሞ ከ32 እስከ 38 የሆነ ቫልዩ ሰጥቷቸው ልበል አራተኛው ደግሞ እንዲሁ ከ39 እስከ 42 ልል እችላለሁ እስከ 45 ልል እችላለሁ ከዛ 5 ብዬ ከ46 በላይ
46 በላይ ያሉትን ደግሞ 5 ቫልዩ ሰጥቷቸው ማለት ነው። ኦኬ ኦኬ ይሄኛው በቁጥር ባስገባው ነው የሚሻለው። ስለዚህ እዚህ ጋር ሴቭ የምትል በተን አለች። እቺ መጠቀም እችላለሁ ወይንም ፋይል ውስጥ ገብቼ ሴቭ አስ የሚል አለ። ሴቭ አስ የሚለው ጋር ገባና ዳታዬን ነው አስገብቼ ከጨረስኩ ሴቭ ማድረግ ነው የሚቀጥለው ስራ የሚሆነው። ሎኪን የምትላለች እዚች ጋር በዚህ ሎኪን የምትለው ጋር ዶክመንቴን የት ነው ሴቭ ማድረገው የሚለው እመርጣለሁ ማለት ነው። እኔ ዲስክቶፕ ላይ እንዲሆንልኝ ላድርግ። ዲስክቶፕ የሚለው መርጬ ከዛ በኋላ እዚህ ጋር ስም መስጠት እችላለሁ። ስቱደንት ዳታ ብዬ ሴቭ እንዲያደርግልኝ ያደርኩ ማለት ነው። አሁን ዲስክቶፕ ላይ ብሄድ ዶክመንት ሴቭ ሆኗል ማለት ነው። ይሄ ፖፕ አፕ ያደረገው ዶክመንት ምንድነው? ፖፕ አፕ ያደረገው ቦክስ ምንድነው? የአውትፑት ቪወር ነው ማለት ነው። አውትፑታችንን ሴቭ በምናደርግ ጊዜ በኋላ አናሊሲስ ስንሰራ የዚህ ፔጅ ላይ ነው ማለት ነው ፖፕ አፕ የሚሆነው። ሴቭ የምናደርገው በዚህ ፔጅ ነው ማለት ነው። ወይንም ዳታችንን ኤክስፖርት የምናደርገው በዚህ ፔጅ ከዚህ ፔጅ ላይ ነው ማለት ነው የሚሆነው። አሁን ወደ ዳታ ቪው እንሂድ። ዳታ ቪው ላይ ቅድም ያስገባናቸው ቫልዩዎች በዚህ መልክ ገብተው አገኘናቸው ማለት ነው። ቅድም ያስገባነው ዳታ እንደዚህ በዚህ መልክ አገኘነው ማለት ነው። እዚህ ጋር 343 የሚለው በጀንደር ቦታ በጀንደር ቫልዩ ላይ ያስገባው 343 የሚሆን የለም ማለት ነው። አሁን እዚህ ጋር ሜል ኦር ፊሜል የሚለውን ማስተካከል እንደዚህ በአማራጭ እችላለሁ ማለት ነው። ክሊክ ሳደርገው ዳታዬን እያየሁኝ ማን ነው ወንድ ወይስ ሴት ማን ነው የሚለውን እዚህ ጋር ማስተካከል እችላለሁ ማለት ነው። ይሄንን እዚህ ጋር በተና ትታያችኋለች። እሷን በመነካት ጊዜ ቫልዩን ሌተር ያደርግልኛል ወይ ደግሞ በቁጥር ያደርግልኛል ማለት ነው። እሺ እንግዲህ ዳታዬን በዚህ መልክ አስተካክያለሁ ማለት ነው። ዳታዬን በዚህ መልክ አስተካክያለሁ ማለት ነው። ሴቭ አደርጋለሁ ዳታዬን። ዳታ እንዴት ማስገባት እንችላለን የሚለውን እንደዚህ በቀላሉ ወደ ኤስፒኤስኤስ ዳታችንን ማስገባት እንችላለን ማለት ነው። ከዚህ በመቀጠል በሚኖረኝ ቪዲዮ አናሊሲስን እንዴት እሰራለሁ የሚለውን በጣም ቀላል ነው፣ አብረን እናያለን። አመሰግናለሁ።